ግን በዛ አጋጣሚ በጣም ያስደስተኝ ደግሞ ለመጀመሪያ ጊዜ በእውነት ኦልሞስት እንግዲህ 100 ምናምን አመት በኋላ ኢትዮጵያ በመንግስት ደረጃ የእስልምና የሃይማኖት አባትን በአደባባይ በመድረክ አውጣ ስትሸልም ማዕረግ ስትሰጥ ይሄ መጀመሪያው ነው። ለምን እስከዛሬ ድረስ በእኔም እድሜ አይቻላቅም በታሪክም የለም ከልጅ ኢያሱ ጀምሮ ማለት ነው። ልጅ ኢያሱ በመንግስት የተሾመ ወይ ደግሞ እንትን አይደለም፣ ግን ለእስልምና በጣም ይቀርብ የነበረ ንጉስ እሱ ብቻ ነበር ከዛን ጊዜ ጀምሮ ማለት ነው። እና ልጅ ኢያሱ የሚካኤል አሊ የወሎ ንጉስ ልጅ ነው እና የሚኒሊክ ግራንድ የልጅ ልጅ ማለት ነው። የልጅ ኢያሱ እናት የሚኒሊክ ሁለተኛ ልጅ ናት እና ሸዋረገድ ነው መሰል ስማቸው የእናትየው ስም እና የሚኒሊክ ሁለተኛ ልጅ ማለት ነው። እና እሱ ማለት በጣም በሚገርማችሁ ሁኔታ ብዙ ባህሪው ከአብይ ጋር ይመሳሰላል። ታሪኩን አንበባችሁ ከሆነ በጣም ብዙ ባህሪው ከአብይ ጋር ተመሳሳይነት አለው። በጣም ራሱን ወደ ታች ያወረደ፣ በጣም ራሱን ዝቅ አድርጎ ከሌላው ህብረተሰብ ጋር ኮሙኒኬት የሚያደርግ፣ በጣም ሁሉን ክርስቲያን ሃይማኖት እንትን ሙስሊም ምናምን የሚል ነገር የለውም እሱ። እንደውም በጣም ወደ ሙስሊም ያደላ ነበር በጣም እና በጣም ያንግ ነው። በወጣበት ጊዜ በ1913 እስከ 1916 ድረስ ነው እንትን ያደረገው እና 3 አመት ነው እንትን ያደረገው እና ሲሞት ራሱ 40 አመቱ ነው በ1935 እና በጣም ከአብይ ጋር በጣም ብዙ ነው ያመሳስላቸው። ወጣትነታቸው ራሳቸውን ዝቅ አድርገው ለህብረተሰቡ በጣም ቅርብ መሆናቸው፣ ለሁሉም እምነት ራሳቸውን በአንድ የማየት ስሜታቸው በጣም እና ከዛን ጊዜ ጀምሮ እንግዲህ ኢትዮጵያ ለመጀመሪያ ጊዜ በአሁን ሰዓት የእስልምናን እንትን በማረግ በዶክትሬት ማድረግ ለአንድ የእስልምና እምነት አባት ስትሸልም ይሄ መንግስት ድንቅ ስራ ነው የሰራው። በእውነት ድንቅ ስራ። ለምን የልጅ ኢያሱ ከስልጣን መባረርም አንዱ ለእስልምና ቀርበሃል ነው። በጣም ለእስልምና በጣም ቀርበሃል፣ ራስን ለእስልምና ሰጥተሃል፣ እንደውም በድብቅ ከክርስትና ሃይማኖትን ወደ እስልምና ቀይረሃል እስከ መባል ተከሶ ነው ከስልጣን የመውረዱ ምክንያት በ3 አመት ውስጥ የእስልምና ጉዳይ ራሱን በጣም ቅርብ ያደርግ ነበር። ስለዚህ አሁን ያው ከዛ በኋላ ብዙ የሚታይ ነገር አልነበረም። አሁን ለመጀመሪያ ጊዜ እንግዲህ በጣም ደስ የሚያሰኝ በእውነት ይሄ የሚወራ ወሬ ሁሉ ከንቱ ሆኖ ሙስሊም ወንድሞቻችን ሀገራቸው ብሔራቸው፣ እምነታቸው፣ ሃይማኖታቸው ከሁሉም ሃይማኖት ጋራ በእኩል የሚታይበት፣ በእኩል ቦታ የሚሰጠው፣ በእኩል መንግስት የሚያየው በመሆኑ በጣም ተደስተናል። እኔ በበኩሌ በጣም ደስ ብሎኛል። እንኳን ደስ ያላችሁ። ደስታ ለሙስሊሙ ብቻ ሳይሆን ለመላው ክርስቲያኑ መለመናው ለሀገር ወዳድ እምነቱንና እንትኑን በእኩል እስከዛሬ ድረስ ባላንስ አድርጎ ያንዱ እምነት ያንዱ ባህል ያንዱ እያለ በዚህ መልኩ በፍቅር ተደጋግፈው የኖረ ህዝብ ለሁሉም ደስታ ነው። ይሄ በጣም ደስ የሚያሰኝ ነው። ስለዚህ ቴንኪው አብይ በጣም እናመሰግናለን። ገና ብዙ ታሪክ ታሳየናለህ፣ ገና ብዙ ነገር ትሰራለህ። ወሬኞችም ያውሩ፣ አንተም ስራን እየሰራ ነው። ስለዚህ እግዚአብሔር ደግሞ ይጠብቅሃል፣ በእርግጠኝነት ይጠብቅሃል በጣም ምክንያቱም እግዚአብሔር በምላስ አይደለም በልብ ነው ኮሙኒኬት ልብ ነው። ልብህን ብዙ ህዝቦች አይኖ ብዙ ኮሙኒኬት የምታደርግባቸው የህዝቡን ስሜት የምታውቅበት ብዙ ነገሮች ሊኖሩ እንደሚችሉ ገምታለሁ በጣም። ስለዚህ እኔ ጨምሬ ልንገርህ በጣም ብዙ ነን ከጎንህ ያለ ነው። በጣም ከሚያወሩትና ከሚጠሉህ እጥፍ እንሆናለን የምንወድህ። ስለዚህ በርታልን። የምታሳየን ነገር ሁሉ አዲስ ነው ለኛ ያልለመድ ነው። ለዚህም ነው ያልተለመደ ስለሆነ ህዝቡ ግራ ተጋብቶ ዛሬ በእንደዚህ አይነት የጥላቻ እንትን ውስጥ የፉክክር እንትን ውስጥ የሚገባው እምነትም የሌለው አይቶት ስለማያውቅ ነው። አያውቀውም። ይሄን ካልቸር፣ ይሄን አመራር፣ ይሄን ሊደርሺፕ አስቦት አያውቅም እና በግድ ዲክታተር ሊያደርጉ ይፈልጋሉ። በኔ በኩል ብትሆን ደስ ይለኛል ነው ብትሆን ደስ ይለኛል። ለምን ይሄ ህዝብ ከእውቀቱና ከለመደው ልምድ ውጪ ነው አሁን እየሄደ ያለው። ለምን በባህልም በአነጋገርም ከማያውቁት መልአክ የሚያውቁት ሰይጣን ይሻላል ብሎ የሚል ህዝብ ነው። ስለዚህ ይሄ አንተ ያመጣው የመልአክ ስራ ለነሱ አይዋጥላቸውም። ያ የለመዱት የሰይጣን ያ እየተወገሩ እየተደበደቡ እየተረገጡ የሚታሰሩበት ጥፍራቸው የሚነቀልበት ይሄንን የተለመደ ስለሆነ ያንን ነው ህዝቡ እየናፈቀ ያለው አብዛኛው ማለት ነው። ለምን እስቲ ኢትዮጵያ ማለት በጣም ዳ ሀገር ናት። በቴክኖሎጂ በጣም ኋላ ቀር ናት። ኮምፒውተራይዝድ የሆነ ሲስተም የላትም። በመስሪያ ቤት ደረጃ፣ በምርመራ ደረጃ፣ በባንክ ሲስተም፣ በጤና ጥበቃ፣ በሁሉም። ስለዚህ
የትኛው የኢንቨስቲጌሽን ሲስተም ነው ኢታማጆር ሹምን የሚያክል የመከላከያ ሚኒስቴር ኢታማጆር ሹምን የሚያክል ሰው ተገድሎ ለማጣራት ሰው ለምን ይታሰራል? ሰው እንዴት ይታሰራል? ጠቅላይ ሚኒስቴር አጣርተን እናስራለን ነበር ያሉት ከዚህ በፊት። በጣም ያሳፍር ነው፣ ያሳዝን ነው። አጣርተን የምትለው እኮ ኬዞችና ወንጀሎች እኮ አይነት አላቸው። ይሄ እኮ ኮምፕሊትሊ አገር ሊያፈርስ በሚችል ሁኔታ የክልል ፕሬዝዳንቶችን የፌደራል ክልል ፕሬዝዳንቶችን መግደል፣ የአንድ ሉዓላዊ አገር ኢታማጆር ሹም መግደል፣ በዛ ሁኔታ መንግስት ዝም ብሎ ለማጣራት ምን ያህል አመት ሊፈጅበት ነው? በሌለ ቴክኖሎጂ፣ በሌለ ዕውቀት፣ በሌለ መሳሪያ። ስለዚህ እንዲህ አይነት አጋጣሚዎች ላይ ምንም ማጣራት ምናምን የለም። የጠረጠርከውን ታስራለህ፣ አጣርተህ ትለቃለህ። ያውም እድለኛ ከሆንክ ነው። እንደ ድሮ መንግስትና እንደምናምን ቢሆንማ አገር ቀውጥ ይሆናል ነበር። የሚወዱትን የሚፈልጉትን የነሱን ባለስልጣን የሆነ ሰው ገላባቸው የአንድ ቀበሌ ህዝብ እንዳለ አፍሶ ያስገባል ነበር። አፍሶ የቀበሌ አዳራሾችን ሁሉ ወደ እስር ቤት ይቀይር ነበር ቦታ ቢጠበው እንኳን። ስለዚህ ዲሞክራሲ በአንድ ጊዜ የሚገነባ ነገር አይደለም። በአንድ ጊዜ እናንተ እኮ አሁን በምትጠይቁት ጥያቄ ሁሉ በሰለጠነው ዓለም እንኳን የሌለን የዲሞክራሲ ሲስተምና አሰራር ነው እየጠየቃችሁ ያላችሁት። በምትኖርበት አሜሪካ፣ በምትኖርበት እንግሊዝና አውሮፓ፣ ካናዳ የሌለን የአሰራር ሲስተም ነው አሁን እናንተ ኢትዮጵያ ላይ የምትናፍቁትና የምትጠይቁት። ተረባካችሁ ትንሽ እፈሩ፣ ትንሽ አሜሪካ እኮ በሽብርተኝነት የጠረጠራቸውን እዚያ አስረው ዋንታናሞ ቤይ ኩባ ቦርደር ላይ 100 ዲግሪ በሚነድ በረሃ ጣራ በሌለው አጥር ውስጥ የመጨረሻ ዲሞክራሲ ሀገር የሚባለው ሀገር ማጣራት የለም። ከዛ በኋላ ነው አናት ላይ እሳት እየነደደ ከዛ ያጣራል። በዓለም ላይ ያልተሰራ ዲሞክራሲ በምትሰድቡትና በምትንቁት አይችልም ማስተዳደር እያላችሁ በምትንቁት መሪ ላይ ለምን ትጠብቃላችሁ? ለምን? ስለዚህ ዛሬ ማንም ይታሰር ማን ጥፍሩ አይነቀልም፣ ብልቱ ላይ ውሃ አይንጠለጠልም፣ ታስሮ እንደዚህ ቋንጣ ተዘቅዝቆ የሚሰቀልበት ሁኔታ የለም። ይጣራል፣ ወንጀለኛ ካልሆነ ይፈታል። ዛት ሌላ ምን አለ? ስለዚህ ልክ እንደ ሳይኮ እንትን በቃ እንደዚህ አይተው የሚያውቁ ወይ ደግሞ እንትን የሚያደርጉ አድርጋችሁ የምታደርጉት ነገር በጣም አሳዛኝና አሳፋሪ ነው። ህዝቡን ለማወናበድ የምታደርጉት ጥረት እንጂ እውነቱን ታውቁታላችሁ። በዚህ መልኩ አፈሳ እየታፈሰ ነው። አብን ብቻ አይደለም የሚታፈሰው፣ አማራ ብቻ እየተለቀመ ነው። ኦነግም ኦሮሞ እየተለቀመ ነው ይላል። እዚህ ጋር ኦፌኮም የኔ ሰዎች እየተለቀሙ ነው ይላል እነ መራራ ጉዲና። ስለዚህ ሁሉም በየቦታው ሰው እየተለቀመ ነው እና ታዲያ በምንድን ነው ማጣራት የሚቻለው? አማራ ክልል 200 ምናምን አስሮ 110 አጣርቶ ለቀቀ አይደል እንዴ? ዛዚት ያለው አጣርቶ ለቀቀ። ነፃ ናቸው ያላችሁ። ስለዚህ ዝም ብላችሁ ሙቀት፣ ወከባ፣ አቧራ ማስነሳት ምናምን ሰውን ለማደናበር መሞከር፣ ህዝቡን ለአመጽ ማነሳሳት ይሄ መንግስት ግፈኛ ነው ምናምን አብዛኛውን ህዝብ ተረድቶታል፣ ያውቀዋል ምን እየሰራ እንደሆነ ይሄ መንግስት ምን እንደሚሰራ ምን እንደሚናገር ምንም። አሁን እናንተ ምንድነው ዘረኝነቱን ሞከራችሁ፣ ስንፍናውን ነገራችሁ፣ ዕውቀቱን ነገራችሁ እንደማይመጥን በሃይማኖቱ መጣችሁ፣ ዋሽቶናል አላችሁ። አሁን ደግሞ በጅምላ እያሰረ ወደ ዲክታተርነት ሊገባ ነው። እልል ነበር ቢገባ እልል። ይሄ ህዝብ እንደ መንግስቱ ኃይለማርያምና እንደ ኢሳያስ አፈወርቂ አይነት መሪ መለዋወጥ ነበር ቢቻል። ያኔ ጸጥ ረጭ ብሎ ሁሉም ተገዝቶ ለህግ። ለምን ሁለቱ አይቻልማ? በሰለጠነ መሃል ነው ዲሞክራሲንና ህግን ማስጠበቅ የሚካሄደው። በዲሞክራሲ በሚገባውና በሚያነብ ንቃተ ህሊናውን በስፋት በሚያይ እንጂ በዘር ቋት ውስጥ ተከቦ ለሚኖር ህዝብ አይሆንም። ዲሞክራሲ ሊሆን አይችልማ። ዲሞክራሲና የህግ የበላይነትን ለማስከበር በጣም ሰፊ ሁለቱን እኩል ማስኬድ አይቻልም በዚህ አይነት ህብረተሰብ። ለምን ዲሞክራሲን አሰፍናለሁ ስትል ህዝቡ ልቅ ይሆናል፣ እንደፈለገው እንደምናየው ይሆናል። ህግን ላስከበር ስትል ደግሞ የግድ ዲሞክራሲውን ደግሞ ትጥሳለህ፣ መብት ትጥሳለህ፣ የታወቀ ነው። ስለዚህ በነቃው ህብረተሰብ ግን ሁለቱንም ባላንስ አድርገህ የምትሄድበት ሁኔታዎች ይፈጠራሉ። ስለዚህ ለኢትዮጵያ ህዝብ ምንድነው የሚያገለግለው? ዲሞክራሲ ወይስ የህግ የበላይነት ይሻላል ነው። ስለዚህ አብዛኛውን ህዝብ ምርጫው ዲሞክራሲው ነፃነቱ ቀጥቶብኝ ደህንነቴ ይጠበቅልኝ፣ እንደፈለኩ መውጣት መግባት ልቻል፣ እንደፈለኩ መነገድ፣ እንደፈለኩ መዘዋወር፣ ልጆቼ ትምህርት ቤት ሄደው በሰላም እንዲመጡልኝ፣ ያ ደህንነቴ ይጠበቅልኝና ህግ ይከበር የሚለው ነው የሚያዘነብለው። ዝም ብሎ ዲሞክራሲ እንደፈለገ ማንም እያበደ እዚህ ጋር ዋስትና ከሌለ ለመኖርና ለህይወት ምንም ትርጉም የለውም።
ለምን ሁለቱንም እኩል ማስኬድ አልተቻለም? ያልተቻለበት ምክንያት በዲሞክራሲ ባለበት ሀገር በነቃ ህብረተሰብ ውስጥ እየኖሩ እንዳልነቃ መሀይም የሚያስቡ ዲያስፖራዎች ስላሉ የዚህን ህዝብ ንቃተ ህሊና ከማስተማር ይልቅ ወደ ተሳሳተ ጎዳና እየመሩት ህዝቡን እያደናበሩ ህዝቡ ኮሽ ባለ ቁጥር እየደነበረ ጭራሽ ለሌላ ነገር እንዲጋበዝ የሚያደርጉት ዛሬ መሳሪያ ልውውጥ እንደዚህ ነው። መሳሪያ ዝውውር ምናምን መሳሪያ ዝውውር ህዝቡ ደህንነቱ ስለሰጋ ነው። ሁሉ ጊዜ ሽብር ስለምትነዙበት ነው። ሁሌ ሽብር ነው የምታወሩለት። ሁሌ ራስን ጠብቅ፣ ዘርህን እየቆጠርክ ዘርህን እየለየ ሽብር ነው የምትነግረው ለህዝቡ። ስለዚህ ሰው ራሱን የሚጠብቅበት ልጆቹን የሚጠብቅበት ነገር ይፈልጋል። ይሄ ታወቀ ነው። ባላሰቡት መልኩ ልጆቻቸውን ቤተሰቦቻቸውን ለመጠበቅ ሲሉ በሚገዙት መሳሪያ ምናምን ስንቶቹ ተወንጅለው እየገቡ ነው። ያሳዝናል። ስለዚህ በመንግስት እንዳይተማመኑ መንግስት አብዛኛውን ሲያስከብር አይታይም። መንግስት ማያስከብርበት ደግሞ ህዝቡ በራሱ ሰዓት እስቲ መስዋዕትነት እንክፈልና ነፃነትን እናለማምደው ዲሞክራሲን እናለማምደው ነበር። ሰው ግን አይሆንም። የሚማር አይደለም። 1 ዓመት አለፈ። ምንም ንቅንቅ አይልም። ምንም እንጨት ይፈጃል እንጂ የሚሰማ ምጣድ አይደለም። በፍጹም አይሰሙ። ስለዚህ ይሄ እንግዲህ ድንቁርና የወረስነው አይደለም፣ ውርስ አይደለም። በእርግጠኝነት ወይ የኃጢአት ከእንትን አይደለም። የራሳችን ህዝብ የራሳችን አወቅንና ተማር የሚሉት ህዝቦች ምሁራኖቹም ሆኑ ዲያስፖራዎቹ ህዝቡን የበለጠ እያደናቆሩት ወደ ተሳሳተ መንገድ እንዲሄድና ጎረቤቱን እንዲጠላ ጎረቤቱን በቆሪጥ እያየ እንዲኖር የሚያደርጉት ነገር የነሱ ነው። ስለዚህ አሁን ምንድነው አብይ አንድ የተናገረው ነገር አለ በምርቃቱ ሰዓት 9000 ምናምን ትሆናላችሁ አለ። እናንተ 9000 ምናምኖቻችሁ በእርግጠኝነት ከኔ ጋር ከቆማችሁ የምንፈልጋትን ኢትዮጵያ ነገር ላይ ማየት እንችላለን። እመኑኝ ነው ያለው። አዎ ሌላ አማራጭ የለም። በቃ እኛም ሌሎቻችንም ከነዛ 9000 ተማሪዎች ጋር ሆነን ሚሊዮን ሆነን እቺን ሀገር ከሱ ጋር ማሻገር ካልሆነ በስተቀር ሌላ አማራጭ የለንም። ዛሬ አብይን የምትጠሉ ሰዎች አብይ በቃኝ ቻው ኦኬ አልወደዳችሁኝም አልፈለጋችሁኝም አይደል ኦኬ ብሎ ሲሄድ ማን ነው? አንዱ ጀነራል መርቶ ነው ወይስ ዳውድ ኢብሳ ነው ወይስ ጆሃር ነው ወይስ እስክንድር ነው ወይስ ብርሃኑ ነጋ ነው? የትኛው ነው? ማን ነው የሚቀበለው? አንዱ ይምጣ፣ ማን ነው የሚቀበለው? ያኛው ይምጣ። ሁሉም የራሱ ሰው ነው እዛ ቦታ ላይ እንዲሆን የሚፈልገው። በዚህ ማለት ምንድን የሚፈጠረው? ዛሬ አዲስ አበባ እስክንድር ይውረድልን እያላችሁ ታከለውማ ይውረድልን የምትሉት እንኳን ያችን ኦፊስ አይደለም አዲስ አበባን ዳግም በአሁን ውበቷ ዳግም አታዩትም። አዎ ዳግም አታዩትም። እነ ሶሪያ እኮ እነ ሊቢያ እነ የመን እርግማን ኖሮባቸው አይደለም። እንዴት እንደተቀሰቀሰ ጦርነቱን ታሪክ እናውቃለን። በደንብ አንብበናል። እንዴት እንደተጀመረ በተራ ሰላማዊ ሰልፍ እነ ሩዋንዳን አይተናል። በተራ በአንድ ጋዜጠኛ በ30 ቀን 800,000 ህዝብ የታረደበት ሊቢያ አይተናል። ስለዚህ ኢትዮጵያ አይሆንም ብላችሁ ማሰብ ደደብነት ነው። ስለዚህ እስከዛሬም ኢትዮጵያ የሚጠብቃት ያው ህዝቡ ሳይሆን እግዚአብሔር ሁልጊዜም አይኑ ከኢትዮጵያ ላይ ተነስቶ አያውቅም። ስለዚህ እግዚአብሔር ይመስገን መሪው የእግዚአብሔር ልቦና ያለው ቅን አሳቢ፣ ስለዚህ እግዚአብሔር ጸሎቱን የሚሰማለት መሪ ስላለን ብዙ አንሰጋም በዛ በኩል ቢሆንም ግን እድገታችንን ወደ ኋላ ይመልሰዋል። ማደግ መፍጠን በሚገባን ሰዓት መፍጠን አልቻለም። ለምን ሰውየው ልታሰሩት አልቻላችሁም? እሱ ያመጣውን ሐሳብ እሱ የደነገገውን እሱ ያመነጨውን ሐሳብ ዛሬ ኬንያ ተቀብላ ተግባር ላይ አውላ ዛሬ በኬንያ ውስጥ ከተለያዩ አገራት ሰዎች በነፃነት መጥተው ብራቸውን ኢንቨስት ማድረግ ቱሪዝም ጀምረዋል፣ ኢንቨስት ማድረግ ጀምረዋል። በቃ አሁን እየተነሳ ከተለያየ ሀገር ሰው እየተነሳ ነው ኬንያ ናይሮቢ ሄዶ ለመኖር። በቃ ነፃነት ተብሏል። ዜጋነ ና ስራ መሬትንካ ቦታንካ ደንባ አግባ ውለድ ተዋለድ አገር ናት እቺ በቃ መብት ነው። የኛ ሀገር መሪ ባመጣው በተነሰሰው ሐሳብ እሱን እዚህ አስሮ አስቀመጡ። እዛ የሌላው ሀገር ያ ሁሉ ኢንቨስተር ወደዛ ይላል። ስለዚህ አናሰራ ያላችሁት ፍጥነቱን አገዳችሁለት። በአመት ውስጥ ታሪክ ያሳየን ነበር። በሚቀጥለው አመት ሌላ ታሪክ ያሳየን ነበር። ግን አልሆነም። ያይታችኋል። ትናንትና ወዲያ ሲናገር ጧትና ማታ ባለችው ረፍት ሰዓት ሁሉ ሄዶ ችግኝ ይተክላል። ይሰድቡታል። ችግኝ ለመትከል ነው ወይ የተመረጠው ይሉታል። የህዝቡን ማደናገሪያ ነው ችግኝ ተከላው ይሉታል። ስራውን አይሰራም ወይ ይሉታል። እሱ ግን ችግኙን እየተከለ የሚሰራውን እየሰራ ሐሜት ሳያግደው 139 ምናምን ሚሊዮን ዩሮ ነው በዚህ በችግኙ የተነሳ ሞራሉን ያየ መሪ ሞራሉን አካሄዱን ታርጌቱን ግቡን እችን ሀገር ለማሳደግ ያለውን ፍላጎትና ጥረት ያየ የአውሮፓ መሪ ነው። ላግዝ እባክህን እንደው ይሄ ህዝብ እንደሆነ ሊያግዝ አልቻለም። ወሬ ብቻ ነው።
ስለዚህ እስቲ እኛ እናግዝህ። እንዲህ ነው ማፈሪያዎች ናችሁ። ዛሬ ምሁር ነን ብላችሁ ራሳችሁን ኮፍሳችሁ ስትጽፉ ምን ስትሉ ስትናገሩ ትንሽ እንኳን ስቅጥጥ ማይላችሁ ዲሲ ላይ ቁጭ ብላችሁ በጣም ታሳዝናላችሁ። በጣም አሳፋሪዎች። ስለዚህ እናንተ ዘር ቁጠሩ። ነገ ደግሞ እንዲህ በድካም እንዲህ የእናንተን ስድብ ችሎ በሚያሳድጋትና በሚለውጣት አገር ላይ ደግሞ መጣችሁ ትንቀባራላችሁ።